Welcome to my channel. እንኳን ወደ ማርቲ ቻናል በሰላም መጣችሁ። ቤቱን ሰብስክራይብ ያደረጋችሁ ውዶቼ ዛሬ ላሳያችሁ ፈልገው እንደምታዩት በቆርቆሮ ውስጥ ብር እያጠራቀምኩ ነው። እያያችሁ ነው እንዴት እየሳምኩት እንዳለ እና ውዶቼ እዚህ ጋር ሜትሮ ስቴሽን ነው። እንዴት የፈለግንበት ቦታ መሄድ እንደምንችል ያ ማለት ብራችንን እያስቀመጥን ግን በጣም በትንሽ ዋጋ መንቀሳቀስ እንዳለብን በዱባይ ውስጥ ወይም በአረብ ሀገራት ሜትሮ እየተጠቀማችሁ የፈለጋችሁበት ቦታ መሄድ ትችላላችሁ። እኔ ይሄን እያስተላለፍኩኝ የምፈልገው ነገር ሁሌም እኔ የመዳም ቅመም ነኝ፣ በጣም ኩሩ የመዳም ቅመም ነኝ። በስራዬ በጣም ምኮራ ነኝ እና እንደዚህ እየሰራ ወጥተን መዝናናት እንዳለብን ራሴን ምገልጽላችሁ ከኔ እንድትማሩ ነው። ወጥታችሁ ራሳችሁን ማዝናናት እንዳለባችሁ እውነት ለመናገር ስወጣ በጣም ደስተኛ ነኝ። ስገባ በጣም ነው የሚከፋኝ፣ ምክንያቱም በቃ ኡፍ ምናምን እላለሁ እና ብዙ ጊዜ ከቤት ሳይወጡ ለሚኖሩ ወይም ከቤት ብራቸውን አናወጣም ብለው ቤት ውስጥ ለሚቀመጡ ይሄንን ቪዲዮ አድርሱልኝ እና መውጣት ማለት ብር ማውጣት ማለት አይደለም። እየኖርን ውዶቼ እየኖርን ነው መስራት ያለብን፣ እየኖርን ነው ማጠራቀም ያለብን። ብር እኛ እንሰራዋለን እንጂ ብር እኛን አይሰራንም። በጣም ብዙ ሰዎች ከዚህ እየተነሱ ወደ ኢትዮጵያ በጣም ብዙ ብር ለማያውቁት ላፈቀሩት ብር በጣም ያወጣሉና እንደምታዩት ፍቅራችሁን መግለጽ ያለባችሁ አስቀምጣችሁ ለራሳችሁ ነው። ፈርስት ማይሰልፍ ማለት አለባችሁ፣ ለራሳችሁ መጠቀም አለባችሁ። እኔ እንደዚህ በመውጣበት ሰዓት ብር እያጠፋውኝ እንዲህ ነገሮቹ ብትንትን እያደረኩኝ አይደለም፣ ግን እየኖርኩኝ ነው ብር ማስቀምጠው እንጂ እየተኖርን ነው እንጂ ዝም ብሎ ብር በማስቀመጥ አይምሮን ማለት ማበላሸት አያስፈልግም። መውጣት መዝናናት አለባችሁ። እረፍታችሁን በስነ ስርዓት ስትገቡ መናገር አለባችሁ ለመዳሞቻችሁ ማለት ነው። በረፍቴ በዚህ ሰዓት ነው። የሰው ልጅ ነን፣ እረፍት ያስፈልገናል፣ መዝናናት ያስፈልገናል። እኔ በዚህ አጋጣሚ በቃ ስገባ በስነ ስርዓት ተናገሬ ስለገባሁኝ እሁድ የኔ ናት አልሰማም፣ ምክንያቱም ግዴታና መፍትሄን አውቃለሁ። ብዙ ህዝቦች እነዚህ ሁሉ መኪና የላቸውም ማለት አይደለም፣ ግን ሴቭ ለማድረግ የሚጠቀሙት መንገድ ነው እና እንደዚህ በካርድ ነው ምናልፈው ማለት ነው። የሚያሳያችሁ ነው። እዚህ ጋር ሰልፍ እንይዝና 20 ድርሃም ሞልተን ከዛ በኋላ እንደዚህ በካርድ እየነካን እንደምታዩት ማለት ነው። እዚህ ጋር ይሄው የኔ እንትን ነው እየነካ ይሄው ያለኝ ብር ራሱ ኢቨን ያሳያል። በጣም ትንሽ ብር ነው ያለው፣ ወደ 12 ብር ምናምን ነው ያለው፣ ግን ማለፍ እንችላለን። በትንሽ ብር ነው እየተንቀሳቀስን ያለው። ቤቱን ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ ሌላ ቪዲዮዎችን ስለቀን እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። ስለዳምጣችሁ አመሰግናለሁ። ቴንክ ዩ